አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነት የለም። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉናት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ መቅጃዋን ስሯ ቁጭ አድርጋ ኤርሚ ያስተጋባል ያንተን ካልዘጋዋለች ያስተጋባብሽ ወይ ተደውሎልሽ ነው ወይ በእርግጥ መቅጃ ነው ያስቀመጠችው እዛ ተቀምጣለች እና ከዛስ እንዳትቀበለው ብዬ ተወራርጄ በመጥቻለሁ አላለች። ችግር የለ እንጠልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? እንደዚህ አምሮብን ቲሸርት ነው እኮ የሚለብሰው። ኧረ ኮት ልበስ እባክህ። ከራባት የቆየ ነው። የምን አዲስ ቲሸርት ነው? የስንት ዘመን። እሺ ተባረኩ ወገኖች። ቁርስ እንብላ። የኢትዮጵያ ሬስቶራንት ሬስቶራንት ግድግዳው ላይ እኛ የሰማነው ነበር። ኤርሚ ገድል ሲባል እንትኑን ኮፍያውን አድርጎ ግስጥ ይላል ነው። አሁን የሀበሻ ቤትም ሲባል እንደዛ እንዳይባልብን። ሁላችሁንም እንግዲህ ሰላም ብያለሁ። በጌታችን በኢየሱስ ክርስቶስ ስም ሰላምታዬ በያላችሁበት ይድረሳችሁ። ተባረኩ። እንኳን ደህና መጣችሁ። እህትዬ ዕብራዊት ቤዚ ስልክሽን በውስጥ ጻፊልኝ፣ እፈልግሻለሁ። ሩታ ሚራክል ወንድሜ፣ ቤካ ወንድምነት፣ ቢኒያው እንደዚሁም እህትዬ ሰላም። ካሎራ ትናንትና ጠረጴዛ ሲደበደብ ነበር። ካሎራ እንዴት ዲቤት አይቀበልም ምናምን ነገር እያለ ብሎ የሚል ቪዲዮ ሰዎች ልከውልኝ ነበርና ትናንትና ሊሰሩት የፈለጉትን ፖለቲካ ብዙዎች አላወቃችሁትም። አይደና ተሱ ኢንስትሩመንቱን ትንሽ ቢቀንሱ ያ እና ትናንትና አንድ አደገኛ ፖለቲካ ሊሰሩ ነበር የፈለጉት። ሰርተዋልም፣ ግን ፖለቲካው ውድቅ ሆኖባቸዋል ማለት ነው። ታስታውሱ ከሆነ ትናንት ቤት እንደከፈትኩ እህቶች በነበሩበት ሰዓት ላይ እነ ኢትዮጵያ ጸግዬ፣ እነ ወጊ እና ደግሞ ማን ነበረች ብቻ የሆኑ እህቶች ነበሩ። ገና እንደከፈትኩኝ መጥተው የገቡ ገስት ላይ ማለት ነው። እና አንዷ ኦርቶዶክሳዊት እህት ፊቷን ታጥባ ጥርሷን ቦርሻ ሳትቦርሽ ብቻ ከቻለች ልመጣች እና ኦርቶዶክሳዊት ናት። ታስታውሳታላችሁ? ማኑሄ ብሎ በሚል ስም የምትጠራ ማለት ነው። እና መታ ምን አለች? ገና እንደከፈትኩ እኔ ያው እኛ ጋር ጠዋት ስለሆነ ከእንቅልፌ ስነቃ ልጆቼን ወደ ትምህርት ቤት ምናምን ነገር ሸኛኝቼ ነው እንደከፈትኩኝ ወዲያውኑ ገባችና አሁንም አለች አይደል? ምን አለች? ኦርቶዶክሳዊት እህት ናት። ምን አለች? እኔ እንግዲህ በተኛሁበት በእኛ ሀገር እኛ በተኛንበት ነው ከ6 ሰዓት ነው ከ7 ሰዓት በፊት ነው ማነው ዘማርያም የዲቤት ጥሪውን ያቀረበልኝ ማለት ነው። ስነቃ እዚሁ ላይቭ ላይ ስከፍት እንኳን ራሱ አልሰማሁትም ነበር። ልክ ላይቭ ላይ ከገባሁ በኋላ ነው እሷ ልጅ መጀመሪያ መታ ያበሰረችኝ። ምን አለችኝ? ቆይ አንዴ ኢንስትሩመንት አንዴ ላዘጋ። ታሱ ኢንስትሩመንቱን ትንሽ ቀንስልን ፕሊዝ። ኢንስትሩመንቱን ትንሽ ቀንስልን። ቴንክ ዩ ተስፍዬ ተባረክ። እሺ እና ከቻለች ማለት ነው። እና በጣም ምን ብልጥል ጥሩ ነው። ቪዲዮ አሳይቻለሁ፣ ማሳየትም እችላለሁ። ዘማርያም የዲቤት ጥሪ ጠርቶልሃል፣ እኔ ግን ተወራርጃለሁ ባንተ አይገባም ብያቸው ነው የመጣሁት፣ እባክህ እንዳትገባ አላለችኝም። እሷ ምንድን ናት? ኦርቶዶክስ። ማን የላካት? ዘማርያም። ምን ሊሰሩ? ፖለቲካ። ገና ቤቴን እንደከፈትኩ ትናንትና ልክ አሁን
እንዳለው ገና እህቶች ወንድሞች ሰላምታ ሳሰጡ እሷ ማይከፈተችና ቪዲዮ ላሳያችሁ እችላለሁ። እባክህ አደራ እንዳትቀበለው ዲቤቱን እኔ ተወራርጄ ነው የመጣሁት አይገባም ብዬ እና አትቀበለው አለችኛ። ግድም አደግ ይላል የኛ ሀገር ሰው ገበሬ እንትን ሲል ማለት ነው። እና ምን ነበረ ያሰቡት ፖለቲካ ለመስራት ማለት ነው። ለምን እኔ ከ5 ቀን በፊት ዛሬ 6ኛ ቀኑ ነው ለዲበኩሉ ጥሪ ያቀረብኩ። ለብዙ ወራት ለብዙ አመታቶች የዲቤት ጥሪ ሳቀርብ እንደነበረ ሰምታችኋል። በዚህ 10 ዓመት ውስጥ ከነ ዶክተር ዘበነ ለማ ጀምሬ ማለት ነው። ዶክተር ዘበነ ለማ፣ መምህር ምረትአብ አሰፋ፣ መምህር አቡኑ፣ መምህር ቀሲስ ተስፋዬ መቆያ፣ መምህር መስፍን፣ መምህር ታሪኩ አበራ 6 ጉምቱ የሆኑ እቺ 5 ናት፣ አንድ ጨምሩባት 6 ጉምቱ የሆኑ የቤተክርስቲያኒቱን መምህራን ጥሪ አቅርቤያለሁ። አንዳቸውም መልስ አልመለሱልኝም። አንዳንዶቹ እንደውም ዘበነ መልስ መልሷል፣ ሃይማኖትን ትኖርበታል እንጂ አልተከራከርበትም ብሎ መምህር መስፍን የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ የቴዎሎጂ መምህር ነው። እንደውም እሱም በ4 ሰው በኩል ጥሪ አቅርቤለታለሁ። መምህር ምረትአብ አሰፋ እንደኔ ኤርሚያስ የሚባሉ ወንድም እንዳለው ሰዎች ነግረው በሱ ሁሉ በኩል ተጠይቋል፣ አልተሳሳትንም ብሎ በሚል ባስተማረው ትምህርት ላይ ያኔ ፕሮቴስታንታዊ ጅሃድ እያለ ሲል አልነበረ። እኔ ደግሞ በለሱን እድሉን ካገኘው ለምን አላናግረውም ይሄንን ወንድም ብዬ ዲቤት ጥሪ ያቀረብኩለት። በውስጥ ሁሉ ተጻፈለት። ፌስቡክ ላይ የጻፈለት ሰው እንዳየው ምረትአብ እንዳየውና እንደመለሰለት ስክሪንሾት አድርጎ ላከልኝ። ልብ በሉ 10 ዓመት ሙሉ እኔ ሶሻል ሚዲያ ላይ ቲክቶክ ላይ 4 ዓመቴ፣ ፌስቡክ ላይ 6 ዓመት በድምሩ 10 ዓመቴ ማለት ነው። በእነዚህ ጊዜያቶች ውስጥ ለነዚህ ሁሉ መምህራን ጥሪ አቅርቤያለሁ። አንዳቸውም የቀረቡ የለም። ስራ ይበዛባቸዋል፣ ከመናፍቃን ጋር ወርደው ለምን ይነጋግራሉ ነበር ሲሉኝ የነበሩት ማለት ነው። አቧራ አታጭስ ብራዘር፣ እሺ አቧራ አታጭስ እኮ ነው የምልህ። በግልጽ እኮ ነው የምነግራቸው። አቧራ አታጭስ፣ ቡናኝህን እላህ ላይ ዛቡን እንጂ ኦርቶዶክሳውያንን ዲቤት ጠርተናቸው ለምን የማይቀበሉት ብሎ የሚለው እኔ ምስክር በዚህ 10 ዓመት ውስጥ ኦኬ፣ በዚህ 4 ዓመት ውስጥ 6 ዓመቱ ላይ ለነዛ ወደ 6 የሚሆኑ እንደውም ማነው ፓስተር ዳንኤል አለማየሁ የአማኑኤል ህብረት ቤተክርስቲያን ፓስተር የነበረው ለቀሲስ ዶክተር መምህር ዘበነ ለማ ስማቸው እኮ ረዘመብን። ቀሲስ ዶክተር መምህር ዘበነ ለማ አሁን እንደዚህ ብለን ባንጠራ ሰው ትርቃለህ ብለው ይሄዳሉ። እሺ ለሱም ጥሪ አቅርቦለት ነበር ፓስተር ዳንኤል አለማየሁ። ምን አለ? እንደውም ፓስተር ዳንኤል እርሶ የሚኖሩት ከውጭ ሀገር ነው፣ እኔም የምኖረው እዚህ ውጭ ሀገር ነው። ለምን ትልቅ አዳራሽ ተከራይተን የሚዲያ ሰዎች ጠርተን ፓስተር ዳንኤል አለማየሁ የናዝሬት አማኑኤሉ የነበረው ፓስተር አሁን አሜሪካ ሀገር ነው ያለው እና ለቀሲስ ዶክተር ዘበነ ለማ ለመምህር ዘበነ ለማ ለምን ቴሌቪዥን ያላቸው ሚዲያዎችን ጠርተን ምንድነው አዳራሽ ተከራይተን በዛ ህዝብ እያየ ሚዲያዎች እያሰራጩት ለምን ዲቤት አናደርግም ብሎ ጥሪ አቅርቦለት ነበር ፓስተር ዳንኤል አለማየሁ። ዘቤ እኔ ጠራሁትኝ። እኔንም እስራኤል ሀገር ሆኖ ቁጭ ብሎ ሰው እየላከ የሚያንቀሳቀስ ኤርሚያስ የሚባል ሰው አለ አለ። የት ሀገር እንኳን እንደምኖር አያውቅም። ለዚህ ነው አንዳንዶቹም በውስጥ አንተ አይሁድ ይላሉ። ኦኬ እኔ አሁን እንዲህ ነኝ አልልህም። ቻለው ብራዘር። አሁን ጉዳዩ የመጽሐፍ ቅዱስ ውይይት ጥሪ የተደረገው ኤንዌይ አላደረገም። ከዛ በኢየሩሳሌም ጉዳይ ላይ የሆነ ነገር ሲናገር ሰምቼው ቴዲ ማነው ጆሲ ሾው ላይ ቀሲስ ዘበነ ለማ ዲቤት ጥሩን ባደረኩበት ጊዜ ስለ ኢየሩሳሌምም ያለኝን ነገርኩትኝ። አትሞክረው አልኩት። 40 ይሸበራል ኢየሩሳሌም ብለህ እንዳልከው ኢየሩሳሌም የኢትዮጵያ ዋና ግዛት ናት። ሳልሳዊ ቴዎድሮስ ሲነሳ ወደ ኢትዮጵያ ግዛት ይመልሳታል እያሉ ኦርቶዶክሳውያን መምህራን ቅዠት ላይ ናቸው ያሉት እስካሁን ድረስ እኮ ማለት ነው። ሳልሳዊ ቴዎድሮስ ሲመጣ በዚህ በምስራቅ ተራራ ላይ ይገለጣል፣ በኤረር ተራራ ላይ እና እሱ በሚመጣ ሰዓት ላይ የኢትዮጵያ ወንዞች ሁሉ እርጎ ያፈሳሉ። እንዲህ መሰላችሁ ቀበና ሁሉ በዚያን ቀን እርጎ ስለሚያፈስ ያው ሚጥሚጣ ይዛችሁ ጠብቁ አይነት ነገር ነው የቀራቸው። የአርቲ ቡርቲ ወሬ አንተ ሲያስጠላ
ዳር ያዝ እኮ ነው ብዬ የምልህ ወንድምዬ። እንዲህ አይነት ወሬ ታወራለህ እንዲህ በዚህ በ21ኛው መቶ ክፍለ ዘመን? እና ማንኪያና ሚጥሚጣ ይዛችሁ ብቻ ጠብቁ። ብርጭቆም ነገር ይዛችሁ ሽክናም ያለው ሽክና፣ ጣሳም ያለው ጣሳ ይዞ ቀበና ጋር ቁጭ በል። ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ወንዞች ሁሉ በሙሉ እርጎ ያፈሳሉ ብለውናል። ሰውየው በዚህ በእርጎ ነገር አርሲ ነው የተወለደው። በእርግጥ ነው የተወለድኩበት አካባቢ በወተት እንኳን አንታማም ነበር አርሲዎች፣ በእውነት ለመናገር ማለት ነው። የቀንድ ከብት ስላለ ገብስ አለ፣ ቂንጨው ገንፎ በጣም አለ። ዘቢ አይ ቲንክ በዚህ ጉዳይ ምን አለ አንዴ ደግሞ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የዓለም ወንዞች በሙሉ ወተት ሆነዋል አለ። ሰው እኔ አባት ምን ይታወቃል? እኔ ሲያድግ እኮ በህፃንነት ወተት አላገኘ ሊሆን ይችላል። ተው በቃ ኤርሚያስ በሰው እንትን ላይ ኤኒዌይ ብዙዎች እዚህ ወተት እና የወተትና የእርጎ ነገር አታንሳ ኤርሚያው። በጣም ብዙ ነገር ያከታክተናል ኢትዮጵያ ውስጥ እሱን ታንስ ከስላቱ እስከ ገደላ ገደሉ ድረስ ወተትና እርጎ አታንሳብን። እኛ ብዙ ተስፋ ተሰጥቶን ያላገኘ ሰዎች። ከዛ ምን አለኝ ምን አለ ስለ ኢየሩሳሌም ሲናገር፣ አይ ኢየሩሳሌም የኢትዮጵያ ከተማ ናት እያልክ የምትለውን ነገር ሞሳድ ናዚ ነው ያልኩት። ይለቁህ መስሏል። ሞሳድ በስናይፐር አናትህን ነው ብሎ የሚለው ነው ያልኩት። እውነቴን ነው። አሁንም እነግራችኋለሁ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ እናስመልሳታለን ብላችሁ ከነቀጠሮ የያዛችሁ የአበራሽን ጠባሳ ያየ በእሳት አይጫወትም ብሎ ያለ፣ የጋዛን እልቂት ያየ፣ የየመንን እልቂት ያየ፣ የሊባኖስን እልቂት ያየ፣ የሶሪያን መውደም ያየ፣ የኢራቅን መፈራረስ ያየ፣ የኢራንን መደረማመስ ያየ ከእስራኤል ጋር በወጣቶቹ ንግግር ሳፋ ታበዛም ማለት ነው። ያው ጠጥቼ ነው በዛን ቀን ያልኩት ብለህ ካልክ ኦኬ። እኔ ግን አይ ከዚህም አልፈን እኮ እኛ ኢትዮጵያውያን ብለህ የምትል ከሆነ እንደዚህ አይነት ሞቲቭ ያላችሁ ሰዎች እዚህ ሰው ጠይቄ የአየር ትኬት ይከፍሉላችኋል እና በቤንጎሪዮን ዩኒቨርሲቲ ማለት በቤንጎሪዮን ኤርፖርት ወደ እስራኤል እንድትገቡ ቀጥታ ከፈለጋችሁም በታች በሲና ተራራ በኩል አያዩአችሁም፣ ችግር የለውም። እስራኤል ምንም ብዙ አታይም። ግቡ፣ ሂዱና ግባ። ስትሄድ ግን ለሬሳ መጠቅለያ ኬሻ ይዘህ ሂድ ብያለሁ። የሰው ሀገር የኔ ሀገር ናት እያልክ አቧራ የምታቦን ትውልድ ከሰማኝ እውነቱን ልንገርህ ካልክ ከሰማኝ አርፈህ ተቀመጥ። ካልሰማህ ግን ሂድ። በሲና ተራራ በሲና በዛ በምድረ በዳው ምንም አያዩም። ግድ የለም። ኢየሩሳሌም ብትገባ አያዩ። ጠቅላይ ሚኒስትሩ ቢሮ ድረስ ብትሄድ አያዩ። አንተ ኢትዮጵያዊ እኮ ነህ ብራዘር፣ አትታይም። እንደ አቦ በመታየትም ባለመታየትም የምትገለጥ ሂድ እና ያው ቀጥሎ ያለውን አልናገርም እና ዘቤ እንደዛ ብሎ ያለውን አወጣና ተናገረ ማለት ነው። እኔ እንደው ክርስቲያን ነኝ ብሎ ካለ እንደው ሊራራልኝ ነበር የሚገባው። እና በስናይፐር አናትህን ነው ብሎ መለሰ። ለዲቤት ጥሪ ጠርቸው ማለት ነበር። ያው ቪዲዮን አይታችሁታል። እነዚህ የጠሩ ናቸው። ከዛ ወደ ቲክቶክ ስመጣ ያው አክሊል ጥሪ ያቀረበልኝ በታቦት ጉዳይ እሺ አልኩት፣ ተቀበልኩት፣ ሰረሰው። እሱ ነው የመጀመሪያ ፋና ወጊ በኩር ነው። በመሰረዝ አኬ ነው በኩር። ዲቤት ጥሪ ጠርቶ የሰረዘ ቁጥር 1 በኩር እሱ ሰረዘ። በታቦቱ ጉዳይ ጠራኝ። በብሊም የአዲስም ላይ እናውራ ቤተሰብ ሞቼ ይገኛለሁ። በአዲስ ብቻ ነው እንጂ በእስራኤል ከእስራኤል ወደ ኢትዮጵያ መጣ የተባለው ኤርሚያስ እሱን አትንካከል። የኛ ቁስላችን ነው። ያው እንግዲህ አባቶቻችን ዝም ብለው ሲቀጥፉ ነው የኖሩት። እኔ ገና አልነካውም ይዝለለኝ አለ። ኦኬ ነገረ መስቀል ላይ ልደት እሻ ገባበት እና ነገረ መስቀሉ ላይ እናወራን ብሏል። ተቀበልኩት በእልልታ በጭብጨባ። እንግዲህ ነገረ መስቀሉ ከተነሳ ታሪኩና ታሪካዊ አመጣጡ ግማደ መስቀሉ ኢትዮጵያ ነው ብላችሁ የለ እሱን ሁሉ እናንሳለን። በፍጹም አይሆንም። እንደዛማ እንደዚህማ ነገር የለም። እኛ እንትን ቅልጥሙ ላይ ነው የምናወራው። መረቁን ቶ አይነት ነገር ወይ ደግሞ መረቁ ላይ ብቻ ነው የምናወራው። ቅልጥሙን ግን ቶ አይቻልም። ካወራን በሙሉ ነው የምናወራው። አይ በቃ አለ ቶ ማለት ነው። ሁለተኛ ስረዛ ፈሌ ያው እንዳላችሁት የጠቅላ አሽከር 40 ቢወለድ 40 ነው ጉዱ ምናምን ነገር ብሎ አለ። ያው ገባበት መጣ። ተቀበልኩ።
ፍጥፍጡን አይታችሁታል። ዩቲዩብ ላይ ሄድና ሄድ ውጤቱም ማለት ነው። ከዛ ለቄሶቹ ስንት ዘመን ስናገረ ሰምቷል። ደምዬ ገባበታ፣ እኔም ገባበታለሁ። የ20 ዓመት ፓስተር ነው ተብሎ ዘማርያም ዘለቀ ካቴድራል መድኃኔዓለም ካቴድራል አውደ ምሕረት ላይ ከጀርባው ቁጭ አለበት ልደተ ቃልን ዘማርያምን ዋሽ የ20 ዓመት ፓስተር ነኝ ብለህ ዋሽ ብለው በመምህር ጳውሎስ በኩል ዋሽ ብለው በህዝብ ፊት አስዋሽተውታል። እና ተቀበል አልኩት። የ20 ዓመት ፓስተራቸው ተቀብያለሁ አልኩት። ጥሪውን ተቀብያለሁ። ከዛስ ቀነ ሰዓቱን ስንጠብቅ ራሱ ትናንት ዘማርያም እንደተናገረው እየደወሉ እንዳትቀበል ይሄን ጥሪ ሰርዝ ነው ተቀበል። እኔ ነኝ እሱ ነው የጠራኝ፣ እኔ የተቀበልኩት እንዳታደርገው ሰርዝ አለ። ያያዘ ልደታ በየድራፍቱ ቤት የሚያምታታ አለ። ደግሞ ብቅ አለልህና ኬፖ እንደዚህ አድርጎ ደሜ እያለ ማስታወቂያ ሰራል ማለት ነው። እንዳትቀበል ብሎት ማለት ነው። ያን አረቂያም ሰውዬ ማለት ነው። ሁሉ ቀን ያው ቡትሌ እዚህ ላይ ይዞ ነው የምታየው። ደሜ እንዳትቀበለው ያለ በቃ መግለጫ ሰጡ። ብፁዕነቱ እንግዲህ ያያዘ ልደታ የመሸታ ቤት የሚያምታታ ገባበት ማስታወቂያ። ይህንን ዲቤት ብታደርግ ነቅለን የምንጥልህ ከኦርቶዶክስ እናወጣለን አሉት። ደሜ በሁለት አጣብቂኝ ውስጥ ገባ። ሰዓቴን አድርጌልህ ኦፓል እንዳለች እኔ ኬፔን አድርጌ ቁጭ ብለግጠልች። በዛን ሰዓት ላይ ዘማርያም ደምረው ቤቱን ክፈት ብሎት ከፍቶት እዛ ሲለፈልፍ ነበር። ማንም ከዚህ ሰው ጋር ማንም ዲቤት እንዳያደርግ ብሎ ማለት ነው። ዘማርያም ለቤተክርስቲያን ሪስፔክት የሌለውን ሰው የሚሳደብ ሰው ማንም ሰው ጥሪ እንዳይቀበል እያለ ማለት ነው። መዝሙር ያሬድም አጠገቡ ሆኖ ያለቅስ ነበር። ያ ባለመዶሻውን ቁጭ ብሎ እዛ እየየ ሲል ነበር። ተሰብስበው ያለቅሳሉ። ከዛ እዚህ ደግሞ ሲሳይ ቤት ደግሞ ስንት ሺህ ህዝብ ነበረ፣ ወደ 4000 አካባቢ ልሰብክ ስል እስራቸው ሰው አለ እንትን ቤት ክፈቱ ህዝቡን እዛ ነበተ ነው። አኬ በዛ ጋር ከፈተልን፣ እዚህ ጋር ዘማርያም ከፍቷል፣ እዛ ጋር አኬ ከፈተ፣ ጋዲሳ ደግሞ ወጣና ሌላ ጋር ከፈተ፣ ተመስገንም ደግሞ ለብቻው እንደዚህ ከፈተ። 4 ቦታ ላይ ከፈቱ ያለ ፕሮግራማቸው። ለምን ሲሳይ ጋር የተሰበሰበውን እኔ እዛ ቁጭ ስላልኩኝ ሲሳይ ጋር የተሰበሰበውን ህዝብ ለመበታተን ማለት ነው። አኬ ከፍቷል እያሉ አሉ። ዳርያዝ እኮ አልኩ ብራዘር፣ ዳርያዝ ይሄ እንኩቶ ትውልድ ተራወጡ። ያው እንደምታዩት አስደግፏት ቀረ እንደሚባል አስደግፎኝ ቀረ ማለት ነው። ደሜ ከማን በተማረው ከዘማርያም ሶሪ ከልደተ ቃል ከአኬ ከሱ በፊት አስደግፈውኝ የቀሩ ማለት ነው። ዲቤት ጥሪ ጠርተው የሰረዙ በኩሩ አክሊለ ነው። ቀጣዩ ልደተ ቃል ነው። ሳልሳዊው ደግሞ ብቅ አለልህ ባለ ጢማሙ የ20 ዓመት ፓስተር ተቀበልኩት፣ አስደገፈኝና ቀረ። አይ ላቭ ዩ ብሏት ከዛ እዚህ ጋር ጠብቂ ብሏት እሷ እዛ ቁጭ ብላ ስትጠብቀው እንደሚቀር ዱርዬው እንደ በቃ እየቀጠሩኝ ይቀራል። አሁን ደግሞ እኔም ከዚህም አልተማርኩልህም። አራተኛው ደግሞ ገባበት ዲያቆን ስዩ የሚባለው እንዴት ሆኖ ነው ልደተ ቃልን ቢቢል እኔ እኮ የቤተክርስቲያኒቱ ዲያቆን ነገረ መስቀል ላይ እናወራለን አለ። ዮኒ ማኛ ቤት ተከታተረ። ኦኬ ነው። አዎ ሀሳብህን አትሰርዘውም? አልሰርዝም። እኔ የፍርድ ቤት ጸሐፊ መስል ይህን እጽፍ ጀመር። ያው በፊርማ ያረጋግጫለሁ ተቀብያለሁ ብዬ ዮኒ ማኛ ቤት ይሁን ተብሎ ይሄንን አልኩኝ። ሰዓት ስለምንለያይ ተኛሁኝ። እኔ ስነሳ እናንተ ተተረማምሳችኋል፣ ዓለም ሁሉ ተበጥብጠዋል። ምንድን ነው የዛሬ እርምሻ? አንተ በቃ ምንም እድል የለህም። ይቀጥሩሃል፣ ትቀበላለህ፣ ይሰርዛሉ እና ተሰርዟል። እንዴት ሆኖ ራሱ እነ ቢኒያም ሽታዬ ዩቲዩብ ላይ ገብቶ አንዱ ደውዬ እንዳትቀበል ነኝ ያልኩት አለ። ኢዮብ ዘሚካኤል እንዳትቀበል ብዬ ያልኩት እኔ ነኝ አለ።
ትናንትና ዘማርያም ነው ዘጊዮርጊስ ብቻ ብትሉት እየደወለ ያሰረዘ ሰውዬ ትናንትና የዲቤት ጥሪ ያደረገው ለሸፍጥ ነው። ተረጋጉ ወገኖቼ። እኔ ገጠር ዝም ብሎ ኢትዮጵያ ገጠሪቱ ኢትዮጵያ ነው ያደግኩት። አዎ ግን የሰባተኛ ክፍል ተማሪ በሆን ብራዘርዬ ውሃ ጠብሰን የበላን የቆላ ተንቤ አራዳንን ብለው እንደሚሉት የትግራዋይ ልጆች እኔም የአርሲ ጩሉሌ አራዳ ነኝ ማለት ነው። አታመልጥም ስልህ ብራዘር፣ አታምታታም ስልህ እንዴት በምን መንገድ እንደምትመጡ እኔም እንዳቂሚቲ በገጠርኛው አራዳ ጨውትባለሁ ማለት ነው። እና ትናንትና የዲቤት ጥሪውን ከዘማርያም ላይ ተቀባ ነው ከልደተ ቃል ላይ ተቀብዬ ብሎ ያለው ማንን ለማስመለጥ ነው? ቀሲስ ዲበኩሉን ለማስመለጥ የተደረገ ሩጫ ነው። ከ5 ቀን በፊት ስለ ታቦት ጥሪ ያቀረብኩለትን ዛሬ ሲመልስልኝ በባለፈው ሞተ ብለህ ባረቀስክበት አብሮ አደግህ በዲያቆን አበበ ጉልላት ድህረ ሞት ላይ በሬሳው ላይ የዲቤት ጥሪ ላደርግ ጠርቻለሁ ብሎ ያለውን ቪዲዮ በኋላ አሰማችኋለሁ። እዚህ ጋር ከፈለጋችሁም ማነው ቤኪ ቤት ላይ ተቀምጧል። በሬሳ ላይ ሬሳ ሞቷል አልሞተም አበበ ጉልላት። እኔ ነኝ እኮ የማውቀው አበበ ጉልላት በኢትዮጵያ ውስጥ ሞተ ሰዓት ላይ ዛሬ 9 ዓመት ስለቀበሩት እኔ ከሀገሬ ከወጣሁ ወደ 14 ዓመት ማለት ነው። በዚህ 14 ዓመት ውስጥ አባቴን ሞቷል፣ በስጋ አልፏል። አጎቴ ሞቷል፣ የአባቴ ታላቅ ወንድም። በጣም ብዙዎቹ አብሮ አደጎቼ እና አበበ ጉልላት ሁሉ በሙሉ አልፈዋል። በሩቅ ሀገር ላይ ሆነ ሀዘን አይወጣም። ባለፈው ስላለቀስኩኝ በእንደዛ አይነት ቀልድ ሊቀልድ ሲቀልድ ኖረ። አሁን እኔ ስለ ታቦት ዲቤት ጥሪ ሳቀርብለት ዲበኩሉ የሚባለው ስለ ሬሳ ልወያይህ ብሎ ያለኝ ሰው ሆነ እና በቃ ከኦርቶዶክሳውያን ጋር አፒታይቴን የዘጉት። አላስጨንቃችሁም። ከዚህ በኋላ ለ4 ቄሶች ከቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ። ክህነት ላላቸው ማለት ነው አቀርባለሁ ብዬ ነበረ። አፒታይትን ዘጋችሁት። አፒታይት መዝጋት ማለት አቃለች ነው። ጥሬ ስጋ በተለምዶ መብላት ወዳለን እና አንዳንድ ሰዎች ደግሞ ጥሬ ስጋ አይወዱም ወይ እንወዳለን ይላሉ። ሲበሉ ሲያኝኩም ራሱ በጣም ነው የሚያስጠላው። ራሱ ቢላውን አንስተው እንደዚህ ሊቆርጡ ሲሉ የሞተች አይጥ እንደዚህ የማንሳት ያህል ነው የሚያምረውን ብርንዶ ስጋ የሞተች አይጥ አንጠልጥሎ የማንሳት ያህል ቀፍ እያለች ያንሳሉ። እኔ እነሱ ሰዎች ጋር በቃ አፒታይቴን ቆለፍከው ብራዘር። ወይ እኔ ከስር ዞር እላለሁ፣ አንተ እዛው እንደፈለግህ አድርገው። እንደ ድመት መሬትም ላይ እየጣልክ ልትበላው ትችላለህ። የጥሬ ስጋ አበላል እንደዛ አይደለም። አንዳንድ ደግሞ አሉ በቃ በልተው አፒታይትን የሚከፍቱት። አያያዛቸው፣ አቆራረጣቸው፣ አመታተራቸው በጣም ደስ የሚል ማለት ነው። እና የሶሻል ሚዲያውን የዲቤት ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ ልወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች ወጥቻለሁ ማለት ነው። እንደዚህ አይነት ነውረኞች ሰዎች እንደሆኑ ዓለም አይቶታል፣ አውቆታል። ይሄ ነው ብዬ የምለው። ቁርሴን ልበላ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። እንኳን ደህና መጣችሁ ሁላችሁንም። ተባረኩ። ትናንትና ግን ሊሰራ የነበረውን ፖለቲካ ከፈለጋችሁ ቪዲዮን በኋላ አሰማችኋለሁ። በዚህ ሳምንት ውስጥ ለቀሲስ ዲበኩሉ ጥሪ ያቀረብኩት ቀሲስ ዲበኩሉ እንዳይቀበል ለዘማርያም ዛሬ ነው እንደሰማው ተንኮል እንዳለበት ልንገራችሁ። 2 ዓመት ሙሉ ነው ከልደተ ቃል ጋር በዚህ ጉዳይ ላይ ስንጨቃጨቅ የነበረው። ጥሪ አቅርቦልኝ ተቀብየው ናግባ እያልኩት ለምን በዛ ሰዓት ላይ አልገባም ነበር? ለምን ለዲበኩሉ ጥሪ ሳቀርብ ዘማርያም ለምን ለእኔ ጥሪ ያቀረበ? እዛ ጋር ምልክት ሰጥቶኛል። አንድ ሁለተኛ እቺ ማነች ማኑ የምትባለው መታ ደግሞ ወዲያውኑ ኦርቶዶክስ እምነት ተከታይ ነች። ኤርሚ እኔ አትቀበለው ብዬ ጥሪውን ተወራርጄብህ የመጣሁት ብላለችኝ። ትናንትና መጣ አጋለጣት። ሪከርድ እያደረገች ነበር። ደግሞ ድምፁን አሰማችኋለሁ። ቁርሴ ልብላና ድምፁን አሰማችኋለሁ። ከሚስቴ ጋር ነኝ። ቁርስ ልብላና አሰማችኋለሁ። ሪከርድ እያደረገችኝ ሂጅና ሪከርድ አድርጊው። እነሱ ቤት ግቢና ከፍቷል። ኤርሚያስ ከፍቷል። ሂጅና ሪከርድ አድርጊውና የዲቤቱን ጥሪ አትቀበለው እባክህ ኤርሚያስ
እኔ ተወራርጄ በኔ የመጣሁት አይቀበለውም ብዬ ብሎ በሚል ያው እሱ ገጠሬ ስለሆነ ዝም ብሎ እንደፈለገ ስለሆነ የሚያወራው ተበልተሻል፣ እህትዬ ተበልተሻል፣ ተበልተሃል። ቁማርህ ቀሲስ ዲበኩሉም ዘማርያም ዘለቀ ኦርቶዶክሳውያን ማኑሄም የተባልሽው ተበልታችኋል። በደንብ ነው የበላኋባችሁ። ከዚህ በኋላ በእንዲህ አይነት ኮተታዊ አመጣጥ መታችሁ ሰላም ስትሉ እግዚአብሔር ይመስገን ካላልኩ በስተቀር እንደዚህ አይነት ነውረኞች እንደሆናችሁ አላውቅም ነበር። ዲቤት እያደረገች ባለችበት ሰዓት ላይ የመለስኩላትን አንድ መልስ ላሰማችሁ። ከዛ ቁርስ የለም እንግዲህ Okay. Thank you. Enjoy your breakfast. Yes. Thank you so much. Okay. አንዴ ጠብቁኝ ወገኖቼ። እችት ለዚህ ጋር የድሮ ማነች ማያ የምትባል ሴትዮ ፊልም ነው ምናምን ነገር እይደለው የእሷንም መልክ ትመስላለች፣ ኤአይም ትመስላለች። እውነተኛ ስሟ ይሆን አይሆን አይታወቅም። እሷ ነች መታዩ በመጀመሪያ ቤት እንደከፈትኩ ወጊ ያለች፣ እዚህ ጋር ማኪ ያለች፣ ኢትዮጵያ ያለች፣ ኤልሳቤጥ አለች፣ ቤኪ ያለ፣ እዚህ ጋር እህትየው ጸጊ ያለች። ገና እንደገባን መጣችልህ፣ እዚህ ጋር ፈጠጥ ብላ ተቀመጠችልህ። ከዛ ምን እንደምትለኝ ስማ። እንዴት ነህ? ማውራት ትችላለህ? አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ቆንጆ እየሰካራ የሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋ ኦርቶዶክስ ናት ማሚ የምትባለው ማለት ግቡና ፔጇን ይሏት። ግቡና ፔጇን አትቀበለው። ጥሩ ነው። ግቡና ቤቷን ይሏት። ፔጇን አሁን እጅ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጆዬ ስትቀመቀም ነው የምትመጣው። ነያ ማኖ ማይክ ክመቺ ያስተጋባል። አንተ ሚት እያደረግህ ነው ወይ? የሚያስተጋባው ሪከርድ እያደረገች ነው። ሪከርድ አድርገሽ ነው የተብላ ነው። የራሷን የሚያስተጋባባል። የኔ እንዴት ያስተጋባል? ወይዘሮ ዘለቃሽ ይህኔ እንዴት ያስተጋባል? የራስሽን ያስተጋባብሽ። እዛ መቅጃሽን ከጎንሽ ቁጭ አድርገሽ ደግሞ ከአንጎበርም ሳትነቂ ነው። ሴቱ እኮ ጠጪ ሆኗል። አንተ ወንዱ ዝም ብለህ ማኪያቶ ላይ ገትረህ ተቀምጠሃል። ሴቱ እየቀመቀመልህ ነው። መቅጃዋን ስሯ ቁጭ አድርጋ ኤርሚ ያስተጋባል ያንተን ካልዘጋዋለች ያስተጋባብሽ ወይ ተደውሎልሽ ነው ወይ በእርግጥ መቅጃ ነው ያስቀመጠችው። እዛ ተቀምጣለች እና እንዳትቀበለው ብዬ ተወራርጄ በመጥቻለሁ አለ። ችግር የለም። የኦርቶዶክስ እምነት ተከታይ አይደለሽ? አዎ እየተሰማ ከእንደ ኤርሚ የኦርቶዶክስ እምነት ተከታይ እና ፖለቲካ ስሪና ነው ብለው ያሉሽ ከናረቄሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ብትመክሪ ሂጂና ዘማርያምሽን መከሪ። አየኸው፣ ሳይንሱን አየኸው ወንድም አለምዬ፣ ሳይንሱን አየኸው ወይ? ትናንት ሊሰራ የነበረው ፖለቲካ አየኸው ወይ? ለዚህ ነው የወንጌል አማኝ ዝም በሉ እያልኩ። ካልወራ ግን ጠረጴዛ ሲደበድብ ነበር። እንዴት አይቀበልም ኤርሚ ካመጣሽ ማርያም ታምጣሽ ምናምን ነገር ብሎ የሚል ቪዲዮ። አልገባችሁም ወገኖች፣ ስላልገባችሁ ነው። በቃ አንዳንዴ እኔም አይገባኝም ነገሩ፣ ሳይንሳቸው አይገባም። ለዲበኩሉ ጥሪ ያቀረብኩለት ለዘማርያም አቀበለው። ዘማርያም እችን ወዘልፈኒ ላከልህ እኔ ጋር የድ ቤት ጥሪውን አትቀበልም ብዬ ተወራርጄ ባህለው ብላ ምትል ኦርቶዶክሳዊ ታማኝ በራሱ አፍን ያስመሰከርኳት
ከዛ ቪዲዮ ላይ የእሷ ፔጅ ላይ ብትገቡ ነበረ። ከዛ በኋላ ሳየው የኦርቶዶክስን በሙሉ ዲሌት አድርጋ አወጣችሁ በሙሉ። አሁን ስትገቡ እሷ ቤት ላይ የኔ ማኑሄ ብላችሁ ሰርች አድርጉት። የኔን ፎቶ የምትቃወምበትን ምናምን ነገር የኔን ቪዲዮዎችን ያስቀመጣችሁ ጋይስ አያችሁት አይደለ? ሳይንሱ ሊሰሩት የፈለጉትን ነውር እንደዚህ አድርገው ማለት ነውና ከዚህ የተነሳ ነው ካሎራ የተባረክ እንጂ ዲቤቱን ላለመቀበል አልነበረም። በሬሳ ላይ እንወያይ ብለው የሚሉ ሰዎች ናቸው። ከዘማርያም ጋር እንኳን በነገረ መስቀሉ ላይ 2 ዓመት ሙሉ ቪዲዮ አሳይቻለሁ። 2 ዓመት ሙሉ ጠርቶኝ ተቀብየው ናተወያይ ብዬ እያልኩት ሰምቶ ነው። አሁን ልክ ለዚህ በኩሉ ጥሪ ሳቀርብ ዘማርያም መጣ። ተኝተህ ፍሳ በሉት፣ ተኝተህ ፍሳ፣ ቆመህም ፍሳ በሉት ዘማርያምን። ዲያቆናቱ እነስዩም ሌሎቹም ጥሪ እንዳይቀበሉ በውስጥ ቀስቀሳ ሲያደርግ የነበረ ራሱ ትናንትና በአፉ ተናግሯል። ይቅርታ እኔ እናንተ እንዳትቀበሉ ብዬ እኔ የተቀበልኩትኝ አናዶኝ ነው ይቅርታ ብሎ አለ። አየህ ቅስቀሳ ሲያደርግ ነበር ማለት ነው። ዲያቆኑን ቀስቅሶ አትቀበለው ብሎ እነ ሊቀ ሊቃውንት ቀለመወርቅ ታስበሉን አላችሁ ተያይዘን ማለቃችን ነው ብለው እየተናገሩ ዳይቨርት ለማድረግ ነበረ። አልተሳካለትም። ተበልታል ብራዘርዬ። ጨርሻለሁ። እህትዬ መቀጠል ቻለሽ። ቴንክ ዩ። እሺ እብሩዬ ዞር ብላለች መሰለኝ። ቢኒ ካሎራ ኮፒ ሼሩን ሊንኩን ሀይ እንዲያረጉት ንገራቸው ቢኒዬ። እሺ 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 ሩታይ ኮፒ ሊንኩን ከፍ አድርጉት ወገኖች፣ ቀጥሉበት። ሼሩንም እንደዛው እና ታብታቡንም በዛው ልክ ቀጥሉበት። ቶሎ ቶሎ አድርገን አትሊስት ታብታቡን 1 ሚሊዮን እናስገባው። ግን ሼሩን ግን መጀመሪያ 30,000 እናስገባው። 15,100 ይታየኛል። ጸጋ ይብዛላችሁ፣ ተባረኩ። ካሎራው እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ስምህን ኤልን ያዳነችህ ከኤል በፊትና በኋላ ያሉትን ፊደላቶች ብታቀያየረው ኮሌራው ነበር የሚሆነው። አይዞን። እሺ እንኳን ደህና መጣ። ለማንኛውም እንኳን ደህና ቆያችሁ። እሺ ምን እንታዘዝ? እኔማ እንደው የእድሜ ስልክ ቢኖረኝ ዘማርያም ያነሳ ያቀር ብችል ደውል ነበርና አንደኛ መፈልገው እኔ ነበርኩ። እንዲ ቤት በጣም ጓጉቻለሁና እንደው ቋንጣው አንድ በጣም ይቅርታ ቢኒያ ስላስታወስኩት ነው። ይሄ ቪዲዮ ያላችሁ ሰዎች ላኩልኝ። ቄሱ ካናዳ ሀገር ነው የሚኖሩት። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ናቸው። በመድኃኒት አሳበደኝ ብሎ ያለው ጋር አንድ ማናቸው ተደበኩ። እሺ ይሰማል ወገኖች? ቢኒያ ይሰማል? አዎ ይሰማል። ኤርሚዬ ትሰማለህ? ካናዳ ሀገር ላይ ነው የሚኖሩት። እኛ ቄስ የሕክምና ባለሙያም ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ውስጥ በመድኃኒት አሳበዱኝ ብለው ሲናገሩ የነበረውን ቪዲዮ ላኩልኝ። እዛ ላይ ምን ይላሉ? እኛ መድኃኒቱን በምን እንደሰጡ ብንናገር ህዝብ ይሰናከልብናል ብለን እንጂ እናውቀዋለን ብለው እዛ ጋር አንደኛው ቄስ ተናግረዋል። ላኩ። በቅዱስ ቁርባን እንደሆነ አልጠራጠርም። በእርግጥ ነው የምነግራችሁ። ላኩልኝ እሱም ቪዲዮ። ይሄንን ቪዲዮ ፈልጉና ላኩልኝ። አይ ቲንክ ወደ ሃርድ ዲስክ ላይ ወስጄዋለሁ፣ ወይኔም እዚሁ ልፈልገው እችላለሁ። ግን እናንተ በቅርብ ካገኛችሁ ላኩልኝ። ታስታውሷቸዋላችሁ። ቲክቶክ ላይ በጣም ሲዘዋወር ነበር። እሱን ላኩልኝ። ቴንክ ዩ። እሺ ያላችሁ ወገኖች ያላችሁ ያ ቪዲዮ ለኤርሚያው ላኩለት ወይ ለእኔም ላኩልኝ ካላችሁ። እሺ ካሎራው ምንድን ነው? ለእኔ ሲል ዲቤት መግባት ነበረበት እያልከን ነው? እኔ እንደው ቆይ እኔ ዘማርያምና ለቀሲስ ዲበኩሉ ልዩነታቸው አልገባኝም። ያም የቤተክርስቲያኑን አስተምሮት ነው ይዞ የሚመጣው። ኤርሚ እንደው ሁለቱም አንድ ናቸው። እንግዲህ ታዋቂ ናቸው፣ ዲያቆን ናቸው። እኔ አሁን
ጥሩ በቃ እንዲሁ በአጭሩ ልመልስልህ። እኔ አሁን ካሎራው ብዬ ስጣራ ሰላም አቤት ብትለኝ ስሟ ነው ሰላም? ካሎራ ነው የሰላም ስም አይደለም? ሰላም ነው የእሷ ስም። በቃ ስለዚህ መጀመሪያ ጥሪ የተደረገው ለማን ነው? ቀሲስ ዲበኩሉ። አሁን ችግሩ ቀሲስ ዲበኩሉ ለምን ፈሩ ነው ጥያቄያችን። መጀመሪያ ማለት ልደት ነው የቀረበው ቢኒ። ልደት ያንጠለጠለው ማነው? እሱማ በቃ እኮ እሱማ አልተስማሙም። ልደት መጣ በአንድ በኩል በአንዱ ሲያዝ እሱን ተወውና ሌላ ርዕስ ካላመጣው አለ። ነገረ ድነት ላይ በሁሉ መጽሐፍት ካላወራን አለ። የተጠራበት መጀመሪያ ሌላ ነበረ ምናምን። በቃ እሱ ያው በጊዜው የሚገኘውን ሳንቲም የሚያስገኘውን ነገር እየፈለገ ይቀያየራል። ራሱን አደራጅቶ እስኪመጣ ስለ ልደት ተወው። ነገር ግን ኤርሚያስ ጥያቄ ያቀረበው መጀመሪያ ስለማን ነው? ለልደት። ከዛ በኋላ ልደት ያነሳው እንትን የተወውን ደግሞ ስዩሜ ያነሳው። ስዩሜ ፈርቶ ቀረ። ከዛ በኋላ እንደገና ደግሞ ስዩሜ ፈርቶ ሳይሆን ቆይ ካሎራ ስዩሜ ፈርቶ ቀረ ሳይሆን ተመክሮ ቀረ። ልታስጨርሰን ነው? አዎ ሰምቼዋለሁ። ከገባ ታስጨርሰናለህ ብለው አዎ ማለት ቀለመ ወርቅ የሚባሉ ቀሲስ አሉ አይደል? መምህር ቀለመ ወርቅ እሳቸው ታስፈጀናለህ፣ ታስጨርሰናለህ አትግባሉት። በቃ መከሩት፣ አስቀሩት። እሱ ልጅ ችግር የለውም። እኛ ማለት ያው ደሜንም እንደዛው እሱንም ተረባርበው አስቀሩት። እሱም ቀረ፣ ችግር የለውም። አሁን ኤርሚያስ በበኩሉ ይኸው ቀሲስ ድበኩሉ ለምንድን ነው የማይቀበሉት? እርሶ ቀሲስዬ ቀሲስዬ እባክዎት ለእኔ ብለው ይህን ድቤት ይቀበሉ። ቀሲስዬ እባክዎት ፕራይቬት ነው እንዳልክሎት። ቀሲስ ነው ይግቡ እንዳልክሎት ፕራይቬት ነው። ቀሲስ ከቻሉ ይላኩ። ሰላም የታይሻል ገስት ላይ ቢኒሾ ያው አንድ ቁጥር እየጻፉ ነው ቀሲሳችን። ቆይ ሚራክል ኤርሚያው ሳባቸው ቀሲስን ለምንድን ነው የኔ ሞዴሬተር ማይሰራው? ቢኒ ስቤዋለሁ። ሁለት አካውንት ነው የእሳቸው። ቀሲስ እንኳን ደህና ቆያችሁኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት የቀዱ ከሆነ ቀሲስ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምፄን መልሼ እየሰማሁት ነው። ቀሲስ እኮ ሚዩት ላድርግልህና አውራ። በቃ እንደዚያ ነው እንጂ እኔ ለአዳም እያወራው ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። አዎ ቀሲስዬ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርሶ ይቀበላሉ ተብሎ የተጠበቀ የእርሶ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼ ስለ ዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርሶ ይሄንን ዲቤት ይቀበላሉ? ቀሲስ ጥሩ ሚውት አድርገው እና ላውራ እንዳያስተጋባብህ። እሺ አንደኛ አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን።
ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተ ክርስቲያኗ ላይ የተዋሸ ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ሕይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተ ክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ፣ መተተኛ፣ ድግምተኛ ምናምን ሊስን የፈለጉትን መድገም ይችላሉ። ቆይ አዳምጠኛ። አሁን ይወቁት። እኔ ላውራ። ቆይ ላውራ። ያልሞተን ሰው ሞተ፣ በሕይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተ ክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በሕይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁ እና ከዚያ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጭል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተ ክርስቲያኗን የካደ ክርስቶስን የካደን ሰው በቤተ ክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በሕይወቴም አይቼም ሰምቼም አላቅም፣ በራሴ ሕይወት ላይ ማለት ነው። ይህ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድነው የነበረበትን ሕይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ አለ። ዚያን ቀን ድምፄ ተዘግቶ ነበር፣ ጌታ ስቀበለው ድምፄ የተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪዩ። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤንያ መጥቻለሁ። እሺ እንኳን ደህና መጣህ። ቀሲስ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ሕሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ። ምን አይነት ጥያቄንም ጠይቀህ ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይከፈትና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው ጥያቄን አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ በኩሉ ኦኬ። ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስ፣ አድምጠኝ ልጨርስና እሰጥሃለሁ።
በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደረገ ክትልትል ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝ አድምጠኝና እናወራለን። ቆይ ሚውት አታርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ሊበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። ናንድ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸት ግን ባዶውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸውን ገና ከጸሎተ ማርያም ነው የምጀምርልህ። ያቆነኝ እያልኳቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትን የውሸት ግን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ለበበሉ እዚህ ያላችሁ 1500 ሰው ልበበሉ። ለስሙ ካህን ነው። አንተ ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምር አድርጉት። ከታች እዩት። አልተረጋጋም። በጣም እየጮኸ በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። ዚስ ኢዝ ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው ስማ ቀለም ያዳምጥ። ቀለም የዋ ኤቲክሳቸው ቀለም የሰጠራይ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤት እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይኸው ነው ያንተ። በቃ ቻው። ኤቲክሱን ብቻ ይዩት ምን ያህል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት። እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ የራቢሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ እያለ ነው። ኦኬ ልብ በሉ ወገኖች። ኖ ማይክ ማነ ኮሜንቱ ክፈችው፣ እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው።
በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሱት። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀረበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ፣ ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። ቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነት የለም። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣዋ፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይህ ሰው የኔን ስም አልጠራም፣ እኔ አለሁኝ የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት፣ እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ክፈቱት፣ ኮሜንት ታውት። በቃ ምንም ይሁን ምንም ኮሜንት ክፈቱት፣ ችግር የለም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ።
የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው። በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ የምናገረው ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለን። ቴንክ ዩ ቢኒያው መቀጠል ይችላል። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርድ? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ ሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም? ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበ እያወራ አይደለም ማለት ነው። አይ ቤተክርስቲያንን ተሳድቧል ብለሃል አይደል? ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይህንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረግከውም። ኦኬ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም ያሳቀኝ። እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ልውረድ። እርሜ ሰላም ብያችኋለሁ። እብርዬ፣ ቢኒሾ፣ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉትና ቅድም ከሰማነው ድምፅ ባሻገር እዚህ መጥተው በ2 ሚሊዮን ብር ተደራድረናል እርሚ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን
እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አስዩም አድርገህ ነው ዲቤት የምታደርገው እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመውን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የሚላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ ኤርሚ ዲቤት የሚገባው እኛ ስለምንፈልገውን ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣ ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው፣ እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ፣ ኤርሚ ዲቤት ሲገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ፣ እውነት ስላለው፣ ወንጌልን ስለሚናገር የሚፈራውም ነገር የለም፣ የሚያስፈራውም ነገር የለም፣ የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው። በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም። የራሱን እውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨዋታ እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቱብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለእኔ ስትል ዲቤት ግባልኝ እንዴት አትገባም አይባልምም። ኖርማል
እንደዚህ አይነት ነገር ቢቆም እኛ ጋር። እዛ በተቃራኒ ወገን ያሉት ግን ለእነርሱ ምክር ያለኝ ወደ እውነት ነው። በቃ እውነት ያልያዘ ሰው ሁልጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለ፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ሰው ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት፣ ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም። ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አይደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ለእነርሱ ያለን ጥሪ ነው። ለእኛ ደግሞ እኛ ቤት ቅድም እንዳልኩኝ እናስገድደው። ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይህን ያለኝ። በጣም ወዳችኋለሁ። ህብርዬ አይሚስ ዩ። በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። ታችን እሺ ሚራክል ታንክ ዩ። ጸጋ ይብዛል። አሜን። እሺ አሁን የነገሩ ጭብጥ ምንድን ነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕል አሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ፣ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ ኦርቶዶክሳውያን እኔ ቀሳስቱ እንኳን ትንሽ የማስተዋል ብቃት የላችሁም። ግን በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝብ ተጽናኑ እንዴ! አይዟችሁ፣ በዚህ ልክ አይምራራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ሳይል ነጋዴ ሳይሆን አይቀርም፣ ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ለአንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን የቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዲህ አንተ በዘማርያም ላይ እንትን አለ፣ ስልጣን አለ። ተው አትልም ወይ? ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ፣ ተቀበል እባክህን። ስለ ሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለ ሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለ ሙታን ካልገባው ይቅርታ ወገኖች፣ ጌታ እኔ ሀሳብ በጣም ስላሳቀኝ ነው። ሰው ስለ ሙታን ካላወራው ዲቤት ካልገባው እንዴ ቢኒ ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ ጥያቄ ምንድን ነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ
መልካም ነው። ምክንያቱም አባባላቸው እንደ አንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ቆይ ከይቅርታ ጋር ቴንኪው። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላዩ ላይ የሚቀድስበት የሚያወጣው የሚያገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርግል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለእኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑን እና ቤት ብቻ ይምረጥልኝ እና ይኸው ያቀረብኩትን ጥሪ በሬሳ ላይ ልወዳደርህ በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይህንን መልስ ስለመልሰልኝ ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ቀኑን ብቻ ያሳውቀኝ፣ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገስት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አረስታ አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለውን ይኸው እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ። በታቦቱ ላይ ካለ ይኸው ቴዲ አዋሳ ቤት እኔ እንደ ምርጫ ብዬላለሁ። ይቀበለኝ። ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንክ ዩ ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድን ነው? ቤት መረጣውን በተመለከተ ማለት ነው። ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደ መሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወክ ማለት ነው። ከውይይቱ እንደ መሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስስ ዲበኩሉ እፈልጋለሁ ብለዋል ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ አዋሳ ነው ምናምን ትሉት ልጅ ባለፈው ጥሩ ስላወያያችሁ የቤቱን ሕግ አሳውቋችሁ እዛ ቤት ብትወያዩ ቤስት። እዛ 3 ሰዎች እነዛ አንተ ባለፈው ሜንሽን ያረካቸውን 3 ሰዎች ቤት ግን አሁኑኑ መታወቅ አለበት። እዛ ቤት የሚደረግ ከሆነ በቃ ውይይቱን ከአንተ ጋር ላለማድረግ ነው። ከዛ ቤት ውጭ ውይይቱን ለማድረግ አንተ ፈቃደኛ ነህ? አንድ። ሁለተኛ እየገረመኝ ያለ ነገር አሁን ቅድም ያነሳው እንትና ሞቷል እንትና በህይወት አለ። ይሄ ፍርድ ቤት ነው እንጂ እዚህ አይደለም የሚነሳው። ሰውየው ሞቷል አልሞተም የሚል ከሳሽ ካለ ምን ካለ ምናምን ፍርድ ቤት ሄዳችሁ ፍርድ ቤት ተሟገቱ በሰውየው ጉዳይ ላይ። እዚህ አስተምህሮ ጉዳይ ነው የሚካሄደው። እኛ አንድ ሰውዬ ሞቱ በህይወት አሉ አይደለም ውይይቱ። የውይይቱ ዋነኛ ዓላማ አስተምህሮ ነው። ይሄ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም ሆነ ለሌላው ማህበረሰብ የወንጌልን እውነት ለማስተማር የሚረዳ አስተምህሮ ላይ መሰረት ያደረገ ውይይት ይካሄዳል እንጂ አየለ ሞቷል አልሞተም፣ ተስፋዬ ሞቷል አልሞተም፣ እኛ ምን አገባን? እኛ ከፈለጋችሁ እሱን በተመለከተ እዛ ተነጋገሩ። በፍርድ ቤት መጠያየቅ ካለባችሁ በፍርድ ቤት ተጠያየቁ።
ለእኛ ስለማይጠቅመን እንዲህ አይነት ዲቤት እንዳትገባ ከወዲሁ 1.1 ኬ አድማጮች አሉ አሁን። እኔ በጣም ከነሱ እንደ አንዱ ሆኜ እንዴት አይነት ዲቤት እንዳስገባ ነው? ዲቤትማ እገባለሁ ፓስተር። አይ እኛ ያው ሰማኝ፣ በደንብ ሰማኝ። አንድ ሰውዬ ሞቷል ላልሞተም ለእኛ ምንም አይጠቅምንም። ኦኬ፣ እሱ ላይ ከሆነ ኦኬ፣ በደንብ ስማ። እኛ አንድ ሰውዬ ሞቷል ላልሞተም ከፈለጋችሁ ሂዱና ፍርድ ቤት ተጠያየቁ። እሱ እኛ ምንም አይጠቅምንም። እኛ የምንፈልገው ትምህርት ነው። እኛ ከውይይታችሁ እኮ እንማራለን። ከውይይታችሁ ደግሞ የምንማርበት ምክንያታችን እምነታችንን፣ ትክክለኛውን እምነታችንን ለመያዝ ነው። ወደ ኦርቶዶክስ መሄድ ካለብን ወደ ኦርቶዶክስ ቤተ እምነት ሄደን እምነታችንን እዛ እናጸናለን። ወደ ወንጌል መምጣት ካለብን ወደ ወንጌል መተን እምነታችንን እናጸናለን። ስለዚህ ውይይቱ እዚህ ላይ ነው የሚያርፈው እንጂ ይሄ ተስፋዬ ሞቷል አልሞተም፣ ከበደ አለ የለም፣ እኛ የህዝብ ቆጠራ ላይ ስላልሆንን እንደሱ አይነት ነገር እንዳይሆንብን ፓስተር፣ የሱ ከሆነ እሺ፣ እንደሱ እንዳይሆንብን ለማለት ነው። እንደሱ እንዳይሆንብን በሱ መልክ ቢሆን ማለት ይህንን ለመምህር ዲበኩሉም ብትነግሯቸው ጥሩ ነው። ቢቻል ከሆነ አሁን የሰጠው ሀሳብ እሳቸው እንደ ሃይማኖት አባትነታቸው እንደ ሃይማኖት አስተማሪነታቸው በእምነት ጉዳይ ላይ በትምህርት ጉዳይ ላይ ከአንተ ጋር ቢወያዩ ነው የምንፈልገው። እኛ ከእሳቸው መማር የምንፈልገው እሱን ነው እንጂ አንድ ሰውዬ መሞቱንም በህይወት መኖሩንም አሁን ለጊዜው ጥያቄያችን ስላልሆነ ባይቸገሩብን። በዚህ ተቀብያለሁ ፓስተሩ፣ ጸጋ ይብዛልህ። እኔ የሚያቀረብኩት በቃል ኪዳኑ ታቦት ነው። በእልልታና በጭብጨባ ቤቴ ድረስ መጥተው ሰዓት ብለው ነበረ። ቅድም በሬሳው ላይ ልከራከር ብሎ ስላለኝ ነው እንደዚያ ያልኩትኝ። ተቀብያለሁ ብሎኛል። እሱንና ቀኑን ብቻ ቦታ ይምረጥ። እኔ እንደ ቴዲ የሐዋሳን ሪከመንድ አደርጋለሁኝ። በቴዲ ሐዋሳ ቤት ዛሬ ምሽት ብለው ቢሉኝ እገባለሁኝ፣ ነገም ብለው ቢሉ ይገባለሁኝ። ከፈለጉ ከወርም በኋላ እገባ እችላለሁ። ይዘጋጁ። ታቦት በአዲስ ኪዳን እና ታቦት ከብሉይ ኪዳን ወደ ኢትዮጵያ አምጥተናል ብላ ባለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን አክሱም ጽዮን ማርያም በተቀመጠው የዘመናት ውሸት ሲናድ ታዩታላችሁ። ተቀብሏል፣ ተቀብያለሁ። እኔ ጥሪ ያቀረብኩት እዛ ላይ እንገናኝ። ንገሩልኝ፣ ገስትም ገብታችሁ ቢሆን ንገሩ። ሰዓቱና ቀኑን ብቻ ይምረጥልኝ። ቴንኪው። የማይታጠፍ ቃሌ ነው የኤልያስ አምላክ ምስክር። እኔ እንደነሱ ጥሪ ጠርቼ አላጥፍም። የኔ ፓስተሮች በርቀት በቅርብም ያሉ አሁን ፓስተር ታሬ ፓስተር አይደለም በርቀት ስላለ ማለት ነው። በሱ የመጋቢነት ስራ አይደለም ያለሁት፣ ግን እንደ ታላቅ ወንድም እንደ እግዚአብሔር ሰው የምሰማው ነው። ተግሳጹንም ምክሩን የምሰማው ነው። የዚህ ያሉ የወንጌላውያን አማኞች ይሄንን ጥሪ አትቀበል፣ ይቅርብህ፣ ውድቅ አድርገው ብሎ አንድ ሰው አልመከረኝም። አንድ ሰው እንደነሱ በውስጥ አይደዋወሉም። በውስጥ ተደዋውሉ ይቅርብህ ምናምን ነገር ብላይ ነው። ያው በሬሳ ላይ እንዳትከራከር ነው እንጂ የጠራው ታቦት ነው። በታቦት ላይ ተከራከር፣ ግባ ነው እያለኝ ያለው ፓስተር። አያችሁት አይደል? የጴንጤ ፓስተሮች ግባ፣ ራስነህ ጥሪውን ያቀረብከው ግባ ነው። እኔም ያው አልገባም ብዬ አላልኩም። እኔ ራሴ እንደሚገባ በጣም እርግጠኛ ሆኜ ነው። በዚህ ነው ልዩነታችን። እግረ መንገድ ቤት ጥሪ አቅርበው ሌሊቱን ሁሉ ሲደውሉ የሚያድሩት እነሱ ናቸው እኮ። ታስበላናለህ እያሉ እነ ሊቀ ሊቃውንት ቀለመወርቅ ማለት ነው። ዲበኩሉን ሂዱና ታዩት። አሁን ይላል እገባለሁ። አሁን ማለት አሁን ከሆነ ሰዓት እያዝልን፣ አሁን ከሆነ ቴዲ ጋር ደውዬ እነግረዋለሁ። አሁን ከሆነ አሁን ማለት ነው፣ በዚህ ምሽት እስከዚህ ድረስ ሬዲ ነኝ። በታቦቱ ጉዳይ ከሆነ ማለት ነው። እና ቴንኪው። አስታውቁ፣ ተባረኩ፣ ቀጥሉ። ግን በዚሁ አጋጣሚ ኤርሚያው በዛውም አንድ ልንነግራቸው የምንወደው ነገር ቀሲስ ዲበኩሉ ይሄንን ጥሪ ተቀብለው ቴዲ ሐዋሳ ቤት ወይንም በጣም ምቹ እንግዲህ ጥሩ አዋይ የሚባለው ቴዲ ሐዋሳ ነው ከረንትሊ። እሱ ጋር ይሄ ዲቤት ከተካሄደ በኋላ የዘማርያምንም ኮንሲደር ይደረጋል። ግን መጀመሪያ ቀሲስ ዲበኩሉ በታቦቱ ዙሪያ ይህንን ውይይት ይቀበሉ። ይህንን ጨርስ። ይሄ ካለቀ በኋላ እኔም እያልኩ ይሄ ይለቅ፣ ሌላ ነገር እንዳታወሩ። ይህንን ጨርስ። ይሄ ይለቅና ከዛ በኋላ ደግሞ እያንዳንዱ ወረፋውን
ተከትሎ እያንዳንዱ ይመጣል። ምንም እንትን የለውም እና ቀሲስ ዲበኩሉ ሰምተዋል። ያልሰሙም ከሆነ እዚህ ያላቸው ወንጌል አማኞች ቪዲዮውን አስተላልፉላቸው፣ ፖስት አድርጉላቸው። ሰምተዋል። ቅድምም እቀበላለሁ ብለዋል። ዳጸ ልሳን ይሁን እውነት ይሁን አናውቅም። ከተቀበሉ ይኸው ቦታው ተመርጧል። ሜዳው ላይ ይኸው ቃል እግዚአብሔርን ሰው ይሰማል ማለት ነው። ጸጋ ይብዛላችሁ። እሺ ቀጥሉ። እናመሰግናለን። እብሮ ያለሽ እኔ የተባረክ እብሮ አይታለች። ኦኬ እሺ ይሳቆር አይ ቲንክ ገብቷል ወይ ተቀበሉ አሉኝ። አይ ይሳቆር ገብቷልና ሰላም በለን ማለት ነው። እሺ ገቡ ካሉ ያው ሁላችሁንም ሰላም ብያችኋለሁ። የጌታ ሰላምና ጸጋ ምሕረት በጎነትና መልካምነት ከሁላችን ጋር ይሁን። ብሩካን ናችሁ። ሰላም ብያለሁ። ከላይም ከታችም ያላችሁ ስም ከጠራው እንዳላዳላ ብዬ የአንዳንድ ሰው ስም አይታይም። ጌታ ኢየሱስ ይባርካችሁ። የቅድሞ አይነት ነገር ሲመጣ ያው ቅድም እንደተባለው ወዳው ነገሩን ቆርጣችሁ ብዙ ሰዎች አሁን የሚፈልጉት የምንገልጠውን እውነት እንዳይገለጥ ለመከልከል ወንጌል ወደፊት እንዳይሄድ ጊዜ ለመበላትም እንደሆነ እንዳትረሱ ለማለት ነው። ጊዜ እንዳባክኑባችሁ ተጠንቀቁ። ያመጡት ሐሳብ ላይ ቅድም እንደተባለው ማወራት ስለ ሰውየው ወይም ስለሆነ ሰውየው መረጃ ካለው ከነ መረጃው አስፈለጋ ወገን አለው ኤርሚ አለ። ኤርሚን የሚያውቁትን ሰዎች ሰብስበው ቢያወሩ በዛው። ከዛ ውጪ ይሄ ማዕከል የሆነውን አሁን የተነሳውን አይነት እንደ ታቦት አይነቱን ፊት ለፊት መገላለጡ ጥሩ ነው። ያ አቅም ካላቸው ወይም ግልጠቱ ካላቸው ያረጋግጡ፣ ከሌላቸው ደግሞ የለንም እኛ ዋሽተናል ብሎ የሚናገሩትን መንገድ እንዲበጅ ማድረግ ነው። ከዛ ውጪ ግን እንደ አሁኑ ጊዜ ለማባከን ወይም ዋናው ነገር እንዳይወራ ምንድን ነው የሚባለው ነቀፋ ወይም እንዲህ ብለዋል እንዲህ ሆነዋል ለማለት የሚያናግሩ ነገሮች ላይ ውስጥ ያላችሁ የምትረዱ እንዲህ ቁጭ ብላችሁ የምታስተባብሩ ወንድሞች ይዞች እናንተ ጣልቃ ገብታችሁ የማስቆምን ነገር ስሩ ለማለት ነው። በተረፈ እግዚአብሔር ይባርካችሁ አለሁ። ቤኒ እሺ ጸጋ ይብዛል። እሺ ኤዱ ለታወሪ ነው። አዎ ሰላም ልበላችሁ ብዬ ነው። ሰላምታ እየሰጣችሁ ስለሆነ ሰላም ልበላችሁ ብዬ ነው። የሰማይ ንጉስ እግዚአብሔር አምላክ ይባረክ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁት ወንድሞቻችን እህቶቻችን ተባረኩ። በእውነት እግዚአብሔር በእጥፍ ይባርካችሁ። ያው እውነት ነው አርነት የሚያወጣው መጽሐፍም እንደሚለን ሁሉም ነገር በቃ ኤርሚ ማለት ነው። ሌሎቻችሁም እዚህ ያላችሁት እውነት ይዛችሁ ነው የምትመጡት። እውነትን ነው ይዛችሁ የምትመጡት። ያንን እውነት ማን ይጋፈጠው ነው። አሁን ዝም ብሎ እንትን አይደለም እና ማን ይጋፈጠው። ስለዚህ እኔ በእውነት አሁን ፓስተር ታሪ እግዚአብሔር ይባርክ ስትናገር የነበረው ነገር ስለ ሞተ ሰው ሊያወራ ለምን መጣ? ምንድን ነው ይሄ ነገር? በጣም አደጋገሙትና እንደዛ አይደለም እና እውነት አርነት ስለሚያወጣ እስኪ ወደ እውነቱ በቃ ሰው በእውነት ጥያቄ እየጠየቀ ነው። ነፃ እየወጣ ነው። ሰው እውነቱን እያወቀ ነው። በሁሉም ቦታ ጥያቄ በጥያቄ እየተጠየቁ ነው። ያ ነገር ነው እንትን ያደረጋቸው ከአቡነ ገብርኤል ጀምሮ አትደንግጡ። ከዛ በፊትም ያው ነበረ፣ ግን ከዛች ጊዜ ጀምሮ እሳቸው በኦርቶዶክስ ያው ጳጳስ ስለነበሩ ናቸውም አሁን አላቅም እና ከዛን ጊዜ ጀምሮ እስካሁን ድረስ እየሆነ ያለውን ነገር አስተውሉት እና በጣም በቃ በጣም ነውጥ ሆነ በቃ መናወጥ እና እኔ ሁልጊዜ እንደውም ከብሩዬ ጋር በውስጥም ስናወራ ምናምን 45 ደቂቃ እኮ አይቆዩም ላይቭ ላይ 45 ደቂቃ እንቶ ፈንቶ ተወርቶ እንትን ይላል። ስንት ሰዓት ነው እዚህ የምትቀመጡት ያላችሁት እናንተ? አይኖቻችሁን ወደ ሰማይ አንስታችሁ በቃ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አህዛብ ሁሉ የሰጣቸውን እያለ ነው እንትን የሚለውና በእውነት የሰማይ ሰራዊት ይሄንን ሁሉ ይመለከታል፣ ይሄንን ሁሉ ያያል። እና እውነትን ይዛችሁ ነው እየወጣችሁ ያላችሁት። ኤርሚዬ በርታ፣ ቀጥል። በአንተ ላይ እየሰራ ያለው አንተ አይደለህም። በአንተ ላይ እየሰራ ያለው እውነተኛው መንፈስ ቅዱስ ነው። እውነተኛው እግዚአብሔር ነው። ሰልፉ የእግዚአብሔር ነው፣ የሰው አይደለም፣ የስጋና ደም አይደለም።
አንተ አይደለህም ሁሌ እንደምትለው አንተ አይደለህም ጀግናው ኢየሱስ ነው። ጀግናው የእግዚአብሔር ቃል ነው ነፃ የሚያወጣው እና ከእናንተ ጋር ነው ያለነው። ሰማችኋለን። ቀጥሉ። ተባረኩ። እሺ ጸጋ ይብዛልሽ ሩታይ። በቃ ማለት አሁን የሞቱ ሰዎችን አትጥሩብን። አሁን ሕያው የሆኑ ሰዎች አሉ። ለእነሱ የሚጠቅመው ቃለ እግዚአብሔር ሲገለጥና እውነተኛው የሆነው አስተምሮም ልምምድም የትኛው ነው ሲባል የትኛው ነው ተብሎ እውነቱን ሰውን መዝኖ እንደ እግዚአብሔር ቃል ሁሉ ነገር ተመዝኖ አደባባይ ሲወጣ በህይወት ላለው ሰው ይጠቅማል። በህይወት ላለው ሰው ይጠቅማል። ገብተዋል። በህይወት ላለው ሰው ይጠቅማል እንጂ አንድ ሰው አንድ ዲያቆን ሞቷል በሱ ላይ ሞግተኝ ማለት በጣም እኔ ከንቱ የሆነ ሙገታ ነው። ዝም ብሎ አፍ ማድከም ነው። ኤኒዌይስ ይህንን በዚህ እንዝጋው። ወንጌል አማኞች የቪዲዮውን ቅድም ቀሲስ ዲበኩሉ ገብተው እቀበላለሁ ምናምን ያሉትን ቪዲዮ ካላችሁ በደንብ እሱን ሴቭ አድርጉት፣ ፖስት አድርጉላቸው። ጥሪው እንግዲህ ተሰጥቷቸዋል፣ ደርሷቸዋል። ለሳቸውም ቴዲ ሐዋሳ ቤት ቢቻል ጥሩ አወያይ ስለሆነ እሱ ቤት ቢደረግ ተብሏል። ካሉ ይቀበሉ፣ ከተቀበሉ ደግሞ ይሄ ለሕያዋን ሁሉ ይጠቅማል። ዛሬ የእግዚአብሔር እስትንፋስ ያለው ሁሉ ዛሬ በህይወት ቆሞ የሚመላለሰው ሁሉ ለነሱ ይጠቅማል። ይሄ ዲቤት ምኑ ስለ ታቦቱ ከየት መጣ እንዴት መጣ፣ በአዲስ ኪዳኑ ደግሞ ያለው ታቦት ከየት እንዳመጣችሁት መጽሐፍ ቅዱሳዊ አድርጉት ኑና ተብላችሁ ጥሪ ተደርጎላቸዋል። ኤኒዌይስ በዚህ ዙሪያ ይቀበላሉ ብዬ እምነቱ አለኝ። ከተቀበሉ ሰየው፣ ከተቀበሉ ሰየው። ኦኬ አሁን ከዚህ በኋላ ወደ ሌላ ቶፒክ እንሄዳለን። ቢናይ ቀሲስ ዲበኩሉ በቃ ይህንን ተቀብለዋል ብዬ አምናለሁ። ሰላምዬ እሺ፣ ተባረክልኝ። ጸጋ ይብዛላችሁ። ኤርሚ ተባረክ። እኔ ግና በጣም የምለምነው ከወንድማችን ከዳቆን ቄስ እንበለውና ቅድም በጣም ትዕግስት አልነበረውም እና ለመመለስ ኤርሚ 2 ጥያቄ ነበር የጠየቀው። ያው የእናቱን ስምና የት እንደሚኖር ያንንም መመለስ ስላቃተው በታቦቱ ግና እስራኤል ሀገር በአንድ እግሯ ቆሟ የምትጠብቀው ውይይት ስለሆነ ብዙ ሚስጥራቶች እንዳሉ እናውቃለን። ይህን ጥሪውን እንዳይሰርዝ እኛ ራሳችን እንለምነዋለን። በደንብ አድርገን የምንጠብቀው ውይይት ነውና እስራኤል ሀገር በእውነት በደንብ አድርገው ይጠብቁታል። እንዳትሰርዝብን እንጠብቃለን ብዬ ለማስተላለፍ ነው። ያው ብዙዎች አስገብኝ ያሉ በኮሜንት ጽፈዋልና ሄዳችሁ አይ ቲንክ ታስተላልፋላችሁ። ተባረኩ። እንዳይሰርዝ እንዳይቀር ሰዓቱንም የትም እንደሚሆን በደንብ አድርገው ቪዲዮም ሆነ በእናንተም ሆነ ያስተላልፉ። በእውነት በአንድ እግራችን ቁመን የምንጠብቀው ውይይት ነው ስለ ታቦት ጉዳይ። ታውቃላችሁ እስራኤል በጣም አድርጋ የምትፈልገው ነገር ስለሆነ እንዳትሰርዙ ብዬ ልናገራቸው ፈልጌ ነው። ቢና ይቀጥሉ። ተባረኩልኝ። ሚዜ እንዴት ሄደሽ ነው? እኔ እኮ እኔ ያለሁኝ እኔ ስላክላክ ቤሽ ነው። ኦኬ እሺ፣ ተባረኪ። ሰላምዬ፣ ጌታ ዘመናችሁን ይባርክ። ሊዮ በቃ እረፍ፣ በቃ ተረጋጋ። እሺ፣ ሌላ ቢኒ ርዕሱ እንዴት ነው? ምንድን ነው ሌላ እናወራለን ስትል ሰምቻለሁ።